ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንዴት ሰነበታችሁ? የአማራ ክልል ጤና ቢሮ በማቺንግ ፈንድ ተመራቂ የጤና ባለሙያዎችን ለመቅጠር የስራ ቅጥር ማስታወቂያ አውጥቷል። የማቺንግ ፈንድ ማለት የጤና ሚኒስቴር ከክልሉ ጤና ቢሮ ጋር በመሆን በጋራ ደሞዝና ጡረታን ከበር በማድረግ የጤና ባለሙያዎችን ለመቅጠር ነው ማለት ነው። በተለይም ክፍተት ያለባቸውና ባለሙያ እጥረት ያለባቸውን መደቦች ለመሙላት ታስቦ እንግዲህ የመጣ ነው። ከዚሁ ጋር ተያይዞ ደቡብ ምዕራብ ኢትዮጵያና ደቡብ ኢትዮጵያ ክልል ከዚህ በፊት እንግዲህ ባለፈው ወር የስራ ቅጥር ማስታወቂያ አውጥቶ ነበረ ማለት ነው። እንግዲህ ወደዚህ የማቺንግ ፈንድ ዋና ጽንሰ ሀሳብ ስንመጣ በተለይ ሚኒስቴር አመንጭነት በተለይ ለክልሎች አቅጣጫ በመስጠት የክልሎችም የራሳቸውን የሰራተኛ ክፍተት በመለየት እንግዲህ ቅጥር እንዲችሉ ታስቦ ነው ማለት ነው። በዚህም እንግዲህ በ2018 ዓ.ም በ100% በቢሮ የሚሸፈንና 2019 ጀምሮ ደግሞ በክልልና በወረዳው በራሱ በጀት ማሰራት እንዲችል ታስቦ ነው እንግዲህ ይሄ የማቺንግ ፈንድ በኮንትራት ነው የሚወጣው ማለት ነው። ቅጥሩ በ2019 ዓ.ም 75%ን ቢሮ ችሎ 25%ን ወረዳው በራሱ 2020 ላይ ደግሞ 50% እንዲሆንና ከ2021 ጀምሮ ደግሞ በኢትዮጵያ አቆጣጠር ማለት ነው 100%ን ወረዳዎች በራሳቸው በጀት ጡረታና ደሞዝን እንዲችሉ እና በራሳቸው መቅጠር እንዲችሉ እነዛን ሰራተኞች ማስቀጠር እንዲችሉ ታስበው ነው ማለት ነው። ክልል ጤና ቢሮዎች ማሳሰብ የምፈልገው ወሳኝ ጥያቄ አለ። በተለይ ለሚመለከታቸው አካላት እንድታደርሱ ነው ሀሳቤን መግለጽ የምፈልገው። ይሄም ምንድነው? አንደኛ ከዚህ በፊት በተለይ በኮቪድ ወረርሽኝ ሰዓት በኮንትራት የተቀጠሩ የጤና ባለሙያዎች የገጠማቸውን ችግር እንግዲህ አብዛኞቻችን እናውቃለን። በተለይም ከደሞዝ አለመከፈል፣ የትርፍ ሰዓት ክፍያ አለመከፈል ጋር ተያይዞ የሚመለከታቸው አካላት ሲጠየቁ እንግዲህ ባለቤትነታቸውን መግፋት ስለነበረ የዛ ዕጣ ፈንታ እንዳይደርስ አደራ ለማለት እፈልጋለሁ። ስራ ቅጥር ማስታወቂያው እንደምታውቁት እዚህ ላይ የተገለጸው በኮንትራት እንዲሆን ነው። በየአመቱ እንደ ሁኔታው በታሳቢነት የስራ ቅጥሩ ኮንትራቱ የሚታደስ ነው። እዚህ ላይ እንግዲህ በጣም ጥንቃቄ የሚያስፈልገው በተለይ እነዚህ አካላት በኃላፊነት እነዚህን ሰራተኞች ቀጥሮ ማሰራት እንዲችሉ ራሱን የቻለ ወጥ የሆነ መመሪያ ቢዘጋጅ መልካም ነው እንላለን። እነዚህን ችግሮች ለመፍታት እንግዲህ የሚመለከታቸው አካላት ከወዲሁ እንዲያስብበት ምናልባት የሚመለከታችሁ ይህን ቪዲዮ የምታዩ ቤተሰቦች ቻናሉን ሼር እንድታደርጉላቸው ይህን መረጃን በተለይም ደግሞ ከቅጥሩ በፊት እነዚህን ጥያቄዎች እንድታነሱና ምላሽ እንድታገኙ ለማለት ፈልጋለሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ